በጣም የምናመሰግነው አንድ እህታችን በፍስሐ በኩል ነው ዛሬ ይሄ ልብስ መጥቶ የለበሱት ማለት ነው። እና ሌሎችም ደጋግ ኦርቶዶክስ ተከታዮች ስላላችሁ ይህንን እያያችሁ ማገዝ ያለባችሁን ነገር ሁሉ እንድታግዙ። ይሄ በጣም ትንሾቹን ያመጣ ነው ማለት ነው። ከዚህ በላይ መስራትም ስለምንችል ሰንበት ትምህርት ቤቱም አቅም ስላለው፣ ስለዚህ አባልም አለው። በዚህ ምንም የምንሸነፈው ነገር ስለሌለ ዛሬ እንዲሆን ነገ በደንብ አባሉ መጥቶ ስለሚያገለግል፣ ስለዚህ ደጋግ ኦርቶዶክስ ተዋህዶ ተከታዮች ይህንን እንትን የምትመለከቱ ድረገጽ ላይ የምታዩትን ነገር እያያችሁ ያላችሁ ሳሙናም፣ ጓንትም፣ ልብስም የሚያስፈልገውን ማቴሪያል ሁሉ እንድታመጡልንና እኛ ደግሞ በጉልበታችን ይህን አገልግሎት እንድናገለግል ስል በእግዚአብሔር ስም ጥሪን አስተላልፋለሁ። ብዙ የሚቀሩ ነገሮች አሉ። ይሄ ጅምር ስለሆነ ምንም የተሟላ አገልግሎት አይደለም። ፀጉራቸው የምታዩት ነው፣ አልተስተካከሉም። ስለዚህ እኛ በደንብ ተደራጅተን ስንመጣ ሁሉንም አገልግሎት እናገለግላለን ከአባሎቻችን ጋር ሆነ ማለት ነው። የሳምንት ሰው ይበለን። አገልግሎቱ አይቋረጥም። በሳምንት ነው የሚካሄደውና የሳምንት ሰው ይበለን።